السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأسات اللي እንግዲህ የአህባሾች መሪ عليه من الله ما يستحق ማለት ነው ረጭቷቸው ከሄዱት መርዞች መካከል ቁርአን ፍጡር ነው ይለናል። እንግዲህ የትኛውም አካል እንደው ጃሂሉ እንኳን ይሄ ሊሳነው የማይችል ቁርአን የአላህ ቃል መሆኑን የትኛውም እንኳን ገና አሊፍ እንኳን ያልቀረ የሆነ አካል ቁርአን የአላህ ቃል መሆኑን አምኖ ነው የሚገባው ወደ እስልምና ማለት ነው። ኢላ አህባሽና እነሱ መሰል ሲቀሩ ላኪን እዚህ ጋር እነሱ ጫጭቶች ምን ይላሉ? እኛ ፈጽመው ቁርአንን ፍጡር ነው አንልም ይላሉ። ይሄን ሰዎችን ለመሸወር ነው እቺ ሴራቸው። አማ እርስ በርሳቸው በሚማማሩበት ስፍራ ላይ በዚህ ጉዳይ ተፍሲል እያደረጉ ነው የሚናገሩት። ሊዛ ኪታባቸው ላይ አስጎበኛቸዋለሁ። ይሄ አብዱላህ አልሐራሪ ኪታቡ ላይ ማለት ነው። ይሄ ኪታቡ ስም አደሊሉ ልቀዊም ዐለ ሲራጥ ልሙስተቂም ይላል። ዐለ ሲራጥ ልሙስተቂም ቁጥር 230 ትገባላችሁ እዚህ ጋር መርሐባ። እዚህ ጋር እንግዲህ ፋኢደቱ ሙሂማ ብሎ አንገብጋቢ የሆኑ ጥቅሞች ይልና እዚህ ጋር ስለ ቁርአን ገለጻ ሲያደርግ አላሁ ሱብሓነሁ ወተዓላ በፊደልና በድምጽ አይናገርም ይላል። ለምን እንዴ? አላህ እኮ በድምጽና በፊደል ተናገርን ካልን የቂያማ ቀን ፍጡራኖችን ይመረምራል። ታዲያ እነሱን እንደው በፊደልና በድምጽ ተናገረ ብንል ይዘልቃቸዋል እንዴ? ይላል። ሱብሓነላህ። ለምን አላህን ከፍጡር ጋር ስለሚያመሳስሉ አስቀድሞ ማለት ነው። ሊዛ ምን አለ እዚህ ጋር ተመልከቱልኝ። እዚህ ቁጥር አደሊሉ ልቀውም በተሰኘው ኪታቡ ላይ 231 እስከ 232 ተመልከቱ። እዚህ ጋር ምን ይላል? ፈለው ካነ ሒሳቡላህ አለ የአላህ ምርመራው ቢሆን ኖሮ ሊኸልቂ ፍጡራኖችን ሚን ኢንሲን ወጅንን ሰውና ጅንን ሲመረምር ቢልሐርፊ ወሶቲ በድምጽና በፊደል ቢሆን ኖሮ አለ ማካነ የንተሂ ሚን ሒሳቢሂም እነሱ መርምሮ አላህ ይጨርሳቸውም ነበር ፊ ሚአቲ አልፍ ሰና ይላል። 100 ሺህ ዓመት ድረስ ሂሳብ ቢያደርግ አይዘልቃቸውም አለ። لأن الخلق كثيرون كتم ፍጡራኖች በጣም ብዙ ናቸውና ويأجوج ومأجوج وحدهم يوم القيامة البشر كلهم بالنسبة لهم كواحد من 100 وفي رواية كواحد من 1000 የأجوجና መأجوج ብቻ እንኳን በጣም ብዛት አላቸው እኮ። የቂያማ ቀን እንግዲህ አንድ ከሰው ጎሳ ከأجوجና መأجوج ለምሳሌ ከመቶ አንድ ከሰው ጃንብ ደግሞ አንድ ነው ከነሱ የሚወጣው ነጃ የሚወጣው ማለት ነው። አሁን ለምሳሌ በዚህ አስመልክቶ የመጣ ሐዲስ አለ አይደለ? ግን ወደዛ ወደ ሐዲሱ አልገባም እዚህ ጋር ለምን እንዳይሰፋ መሐል ሸሂዷን ነው የፈለኩበት። ግን እዚህ ጋር የሱ መቅሱዱ እሳቦቱ የሼህ ይሄ የሐራሩ ሰው ምን እያላችሁ መሰላችሁ? የእጁጅና መእጁጅ ብቻ በጣም ብዛት ያላቸው እያለ ነው። ታዲያ እነዚህን ሁሉ አካላቶች አላህ በፊደልና በድምጽ እያወራ ከሆነ ሂሳብ የሚያደርጋቸው እንደ ብሎ ይዘልቃቸዋል እያለ ነው። ወባዕዱ ጅን ከፊል ጅኖች እንኳን የዒሹን ይኖራሉ እኮ አላፈ ሚነ ሲኒን ከአመታት ብዙ ሺዎች አመታትን ይኖራሉ። ፈለው ካነ ሒሳቡል ኸልቂ አላህ የፍጡራኖች መመርመሩ ቢልሐርፊ ወሶቲ በድምጽና በፊደል ቢሆን ኖሮ ለካነ ኢብሊሱ ወህደሁ ኢብሊስ ብቻውን የእኹዙ ይዝ ነበር ሒሳበሁ የሱ ምርመራ ወቅተን ከቲራ ብዙ ጊዜ ይፈጅ ነበር አለ። ኢብሊስ ብቻውን አለ። ለምን? ለአነ ኢብሊስ ምክንያቱም ኢብሊስ የጁዙ ያመቻልና አየኩነ ሊሆን ዓሸ የኖረ ሊሆን ማለት ነው ሚአተ አልፍ እንግዲህ 100 ሺህ ሰነ አመት ሊኖር ያመቻል። ወላ የሞት አይሞትም ደግሞ ኢላ የውመ ነፍኻ የመነፊያው ቀን እንጂ ይህ ሲባል በቀንዱ የሚነፋበት ፍጡራኖች የሚቀሰቀሱበት ቀን እስከዛ ድረስ ለምሳሌ ለሱ እድሜ ልክ ተሰጥቶታል ኢብሊስ። ታዲያ በዚህ ሁሉ እድሜ ልኩ የሰራው ወንጀሉን አላህ ኢብሊስን ሲመረምረው እኮ በፊደልና በድምጽ አላህ የሚያወራ ቢሆን ኖሮ ኢብሊስ ብቻ ብዙ ወቅት ይጨርስበታል። አላህ ተወለ ሊዘልቀው አይችልም ያለ እኮ ነው። አላህ ምሳሌ ወሂሳቡል ዒባድ አለ የባሮች ምርመራ እኮ ለይሰ ዐለል ቀውሊ ንግግር ላይ ብቻ አይደለም። አላህ መሰለን ፍጡራኖችን ሲመረምር ይሄን አይነት ቃላት ተናግራቸዋል ብሎ ብቻ አይደለም የሚያቋጨው ፈቀጥ ብቻ በል ዐለል ቀውሊ ወልፊዕሊ ወልኢዕቲቃድ በሰውነት አካል የሚሰሩትንም በምላሳቸው የሚያወሩትንም በልባቸው የቋጠሩትንም ሁሉ ይመረምራቸዋል የቂያማ ቀን። ወከዛሊከ አልኢንሱ ሚንሁም መን ዓሸ አልፈይ ሰና ወሚንሁም መን ዓሸ አልፈን ወዚያደ ወሚንሁም መን ዓሸ ሚአት ሚነ ሲኒን አለ። እንግዲህ ከአመታቶች ብዙ አመት 200 ሺህ አልፈይ ማለት 2000 ሰና አመት ይኖራል። ወሚንሁም መን ዓሸ አልፈ ወዚያዳ 1000 ይሁን ከዛም ጭማሪ ወሚንሁም መን ዓሸ ሚአት ሚነ ሲኒን አለ። እንግዲህ ከአመታቶች ብዙ ሺህ አመታቶችን ይኖራል። ፈለው ካነ ሒሳባቸው የነሱ ምርመራቸው ቢሆን ኖሮ ቢልሐርፊ ወሶቲ በድምጽና በፊደል ቢሆን ኖሮ ለስተግረቀ ሒሳቡሁም ዘማነን ጠዊለን ጅደን አለ። ብዙ ክፍለ ዘመንን አላህ ሱብሓነሁ ወተዓላ ይጨርስበት ነበር አለ። ወለም የኩን ኢላ አላህም አይሆንም ነበር አስራዑል ሐሲቢን ፈጣን የሆነ መርማሪ አይሆንም ነበር። በል ለካነ አብጠኡል ሐሲቢን ከመርማሪዎቹ ይበልጥ አላህ ሱብሓነሁ ወተዓላ የዘገየ ይሆን ነበር። አብጠ ብሎ ማለት መዘግየት የዘገየ ይሆን ነበር እያለው ነው አላህ ሱብሓነሁ ወተዓላ። አላሁል ሙስተዓን ተዓላ አላህ። እንግዲህ አስቀድሞ አላህም በፍጡር ባህሪ ስለሳለው ነው። አላህ ሱብሓነሁ ወተዓላ በፊደልና በድምጽ የሚናገር ቢሆን ኖሮ የቂያማ ቀን ፍጡራኖችን ሲመረምር
አላህ መፍጠን አይችልም ነበር አይዘልቃቸውም አለ። እስኪ ተመልከቱ እንደሆነ ይሄ አይደለም ሙስሊም ነው ብሎ የተጠጋ ከሊቅልና አይምሮ ያለው እንኳን ይሄን ይስላል በፈጣሪው የሚያምን والله تعالى يقول الله دمو يلنال وهو أسرع الحاسبين اسكو فتان مرمارين يلنال ثم على حروف تتعاقب في دلاتوች እኮ ፊትነው ላይ ይከታተላሉ مهما كانت سريعة تأخذ شيئا من الوقت ምንም እንኳን ፈጣን ብትሆንም ብዙ ወቅትን ትጨርሳለች ይዘና አላህ በፊደል ይናገራል ካልን በጣም አስቸጋሪ ነው አለ أما الله تعالى فكلامه أزلي أبدي ليس حرفا ولا صوتا ولا يبتدأ ولا يختتم ولا يزيد ولا ينقص ولا يزيد ولا ينقص መጨመር መቀነስ መነሻ መጨረሻ የለውም የሱ ንግግሩ አዘልይ ነው አዘልይ ሲባል ይግባችሁ እዚህ ጋር አዘልይ ይባላል ድሮም ከሱ ጋር ያለው ንግግሩ ይዘን በፈለገ ሰዓት ይናገራል በፈለገ ሰዓት አይናገርም ማለት አንችልም በቃ ድሮ ከሱ ጋር ከዛቱ ጋር ያለ ነው አላህ በፊደልም ሆነ በድምጽ ይናገራል ማለት አንችልም ማለት ለምን ይሄ የፍጡር ባህሪ ስለሆነ ይለናል እዚህ ጋር ልብ በሉ ከዛ ምን አለ እዚህ ጋር በደንብ ያዙ فمعنى قولنا የማለታችን ትርጉም እኮ አለ አልቁርአን ከላሙላህ ስንል ቁርአን የአላህ ቃል ነው ስንል ለይሳ አይደለም ማለት بمعنى ማለትም ان الله نطق به አላህ በሱ ተናገረበት ልንል ፈልገን አይደለም ማለት كما نحن نقرأه ለከኛ ቁርአን እንደምናነበው አላህ በድምጽና በፊደል ቀራው ለማለት አይደለም انما معناه የምንፈልገው ቁርአን የአላህ ቃል ነው ስንል انه يدل على كلام الله الذي ليس حرفا ولا صوتا على هذا المعنى نقول القرآن كلام الله ያችሁ አላህ Subhanahu Wa Ta'ala ያለ ድምጽ ያለ ፊደል ይናገራል የሚለውን አዘልይ ሆነው ከሱ ጋር ፊትም ያለው የሆነውን ቃል ነው የምንፈልግበት እንጂ አላህ በድምጽና በፊደል ተናገረ ብለን አይደለም የምንለው ለምን አላህ Ta'ala خلق صوتا ايو ስለ ቁርአን ሲገልጽ በደንብ ተከታተሉልኝ አላህ Ta'ala ብለ ይሁን ጌታ خلق صوتا ድምጽን ፈጠረ بحروف በፊደላት አልቁርአን በቁርአን ፊደላቶች ድምጽን ፈጠረና فاسمع جبريل ذلك صوت ይህን ድምጽ ለጅብሪል አሰማው وجبريل تلقفه جبريل تقبله أمته ونزل به على سيدنا محمد صلى الله عليه وسلم بأمر الله بأله تزاز ولا نبياتنا عليه الصلاة والسلام جبريل يزوم متعالى فعلمه صلى الله عليه وسلم لأمته ملكتين يوم لأمته واستمر وكذلك وجد جبريل لكن دزونه جبريل قاقم توتال حروف القرآن وزقال ببلو القرآن في دلاتوش مكتوبة يتسعفون وقاقم توتال في اللوح المحفوظ تبق بهنا سليلات تسعفون ياقنياتو فيفهم جنزابي ستنا لكم من هذا كذي أن جبريل لم يسمع زقال ببلو على السمم على القرآن الذي هو كلام الله يا الله قال سمتوا المتام على أزلي تنتاوي هنون تنتاو سلي يقباتشو زقا فيتم كالله قا ياد لبقى بوستو بالله وسط ያለውን እሱን ሰማው አይደለም ለማለት ተፈልገው وانما سمع صوت ድምጽ እነ ሰማው ጅብሪል የምንን ድምጽ አልቁርአን የቁርአንን ድምጽ ሰምቷል الذي خلقه الله ይዝጋል በሉ አላህ የፈጠረው የሆነውን ድምጽ ነው ለሁለሱ ፈተለቀፈው ከዛ ተቀብሎ አመጣው ይላል ይሄው በደንብ ዝጋጢምት አላህ Subhanahu Wa Ta'ala ድምጽን ፈጠረ አለ ያ ድምጽ የተፈጠረው በምንድነው በቁርአን ፊደል ልክ ቁርአን ለምሳሌ ፊደሉ የቁርአን ፊደላት ተፈጥረው ነው አለ አላህ Subhanahu Wa Ta'ala ፈጠራቸው በድምጽ አድርጎ ከዛ ያን ድምጽ ማን ሰማው አለ ጅብሪል ሰምቶ ተቀብሎት ከዛ ይዞ መጣ አለ እንጂ አላህ Subhanahu Wa Ta'ala ፈጽሞ ተናግሮበታል ይያል አይደለም ለዛ ነው ቁርአን የአላህ ቃል ሳይሆን ፈጦር ነው ብለው የሚያምኑት አህባሾች ምን ነው ይሄው በማስረጃ እኮ ነው ይሄን ምን ታደርጉት እስኪ ያዩ አህባሽ ምን ታደርጉት ይሄው ጅብሪል ሰምቶ የመጣው እንማ ሰሚዓ ሶት ድምጽነ መውቃል ቁርአን الذي خلقه الله له فتلقفه ያላችሁ እኮ ነው እንጂ ፈጽሞ አህባሾች ቁርአን የአላህ ቃል ነው ብለው አያምኑም እስኪ እንደው አንድ አህባሽ ማለት ነው አንድ አህባሽ እንደው አንድ ጥቅስ እስኪ ጥቀስልና አይ ቁርአን ይህኛ የምናነበው የሆነው ቁርአን የአላህ ቃል ነው ጅብሪል ከአላህ ዳይሬክት ሰምቶ ያመጣው ነው እሚል ካለ እስኪ አንድ ጥቀሱልና እስኪ የለም ኪታባቸው ላይ ማግኘታችን የሚን ገለጻ ኢላ ግን ተልቢስ ለማድረግ ሰዎችን ለማሸፋፈን ሚዲያ ላይ ነው የሚያወጣት ይችላል ማለት ነው ቁርአን ያላህ ቃል ነው ጥቅል ጁምላ የሆነ አረፍተ ነገር ጥቅል የሆነ አረፍተ ነገር ነው የሚናገሩት ላኪን በተፍሲል ሲጠይቁ አይሉም ላኪን እኛ አላህ Subhanahu Wa Ta'ala የተከለም በሶውቲን ወሐርፊን ይናገራል ላኪን ያላህ ድምጽ እና ቃሉ እኛን ይመስላል አንልም እንደ ሌሎቹ ባህሪያቶች ልክ አላህ ለምሳሌ ይሰማል ስንል ፍጡርም ይሰማል ግን ያላህና የፍጡር መስማት አይመሳሰልም እንደምንለው ሁሉ አላህ በድምጽም በፊደልም ይናገራል እንደ ፍጡር ሳይሆን እንላለን በቃ ፍጡርም በድምጽ በፊደል ይናገራል ግን ያላህና የፍጡር አንድ አይደለም እንላለን አለቅ ከፈላስፋ የሚያወጣው መንገድ ይሄ ነው የሰለፎችም ጎዳና ይሄ ነበር ማለት ነው ይሄን ፈላስፋ ግን የታንጥቶ ነው ይሄ ሼኻቸው ማለት ነው የአህባሽ ጫጭቶች ማለት ነው እና ቁርአንን ራሱ ቁርአንን ፍጡር ነው ብለው ነው የሚያምኑት የምንለው በማስረጃ ነው ከራሳቸው ኪታብ አደሉል ቀውም على الصراط المستقيم አደዳቸው ማለት ነው وسنستمر ضد الأحباش إن شاء الله أحباش መቼም ቢሆን የምትረሳ አይደለችም ስር ሰዳለችና
ስሯ እስኪነቀል ድረስ ኢንሻአላህ እንቀጥልባታል። በሷ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ።